በኢየሱስ ጥፋ በጌታ በኢየሱስ ሄይ ጥፋ የሶስት ዓመት በጌታ በኢየሱስ ጥፋ ነው ምን ሄይ በኢየሱስ ጥፋ የለም የሶስት ዓመት ምንም የለም በያባየው እርግጠኛ አሜን ነው ወይ አጎኔ ላለ ሰው ተካጎና የሚመጥ ነገር እየተጠበቀክ ነው ሁኔታን ነው የምንበላው የሚመጥ ነገር እየተጠበቀክ ነው ሃሌሉያ እንኳን የሌለበት የእስራኤል ሰው ነው ከወዴት አወከኝ ፊልጶስ ሳይነረስ ከበለስ በታች ሆነ ሳለ አየሁክ መጽሐፍ ቅዱስ ሲናገር እንደሚል ቃል አለ ምሳሌ 1:33 ላይ የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል አሜን በጎኔ ላለ ሰው የበለጠውን ልታይ ነው እረፍበት ድገምናው የበለጠው የማያት ጊዜ ደርሷል እረፍበት ሃሌሉያ የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል የተሻለ ይጠብቃል ድገምና ሰማይ ይጠብቃል አንተ ድገምና አርያም ይጠብቃል በረባክ ሃሌሉያ አንድ የሚጠብቀኝ ያከብራል ምስጢሩ ምንድነው ሲባል የሚጠበቁት ነው ሃሌሉያ ሃሌሉያ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚያምኑ ሰዎች የበለጠ ያያል አንድ የሚያምን ሰው የበለጠውን ያያል እስከ ዛሬ ያየው እምነት ነው ሃሌሉያ 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 ይሄ ሰው የሚገርማችሁ ሁለተኛ እንደዚህ ያለው አንተ የእስራኤል መምህር ነህ የሚገርማችሁ ራሱ ላይ ኢየሱስ ምን ሆነ ምስክር መጽሐፍ ቅዱስ ሲናገር ራዕይ 12:11 ላይ ከበጉ ደምና ከምስክርነታቸው የተነሳ ተነሱ አሜን አሜን ነው ወይ አሜን የሚገርማችሁ ከምስክርነታቸውና ከበጉ ደም የተነሳ ወይም ከበጉ ደምና ከምስክርነታቸው የተነሳ ምን አሉላል ተነሱ አያቸው ናትናኤል ተነሳ ምንድነው ሲባል አንተ የሕያው እግዚአብሔር ልጅ ነህ አሜን አሜን አተለ አሜን ከጎኔ ላለ ሰው ድል ከነሳ በላ ማያቴ ግድ ነው በላ እግዚአብሔር አምላክ በላ ከበጉ ደምና ከምስክርነታቸው ላሉ ሰዎች ድል ይሰጣቸዋል አንተም ድል ትነሳለህ ተባባሉ ግድ ነው ተባባሉ ሃሌሉያ ሃሌሉያ መጽሐፍ ሲናገር እንደዚህ ይላል ምሳሌ 4:18 ላይ የጻድቃን መንገድ እንደ ንጋት ብርሃን ነው ሙሉ ቀን እስከሚሆን ድረስ እየጨመረ ይላል የኃጢአተኞች መንገድ ጨለማ ነው ይልና እንዴት እንደሚወድቁ አያውቁም እየሰማኸኝ ነው የጻድቃን መንገድ እንደምንድን ነው እንደ ንጋት ብርሃን ከጎኔ ላለ ሰው ሌላ ክብር እየጠበቀክ ነው በላክ አልሰማኸኝ ወይ በለው የሆነ ክብር እየጠበቀክ ነው በለው ድገምና ክብር እየጠበቀክ ነው በላት ሃሌሉያ አይን ያላየ ጆሮ ያልሰማ በሰው ልብ ያልታሰበ በጣም የሚገርማችሁ አንደኛ ቆሮንቶስ 2:9 ላይ እንደተጻፈ ቃል ማለት ነው እኛን እየጠበቀን ያለ እሱ ነው ጮና ምን በሉ አንተ የራስህን እግዚአብሔር ከፈለልን ዋጋ ያየጮና ምን በለኝ የሆነ ክብር እየጠበቀው ያለ አንድ ሰው አለ አሜን እሱ ይለኛ ምን ለጌታ ክብር አስገባ ዶክመንት በቃ ስሚ ማን ነው አለማዩ አንተ የወንጌል ጥማት ነው ያለበት አሜን
አሜን በደም ስማኝ በሰው ፊት እንደማይረባ ሰው ነው የምትቆጠረው ትክክል ቦታ እንደሌለ ሰው ነው የምትቆጠረው ትክክል ነው ሰው የሚናገረው ነገር አይምሮህን አሳምሞካል ትክክል የሚገርም ከዚህ ጆሮ እስከዚህ ጆሮ የሚሰማ ነገር አለ ትክክል ነው የሚገርም ይሄ ጀርባ ያንተ በዚህ ላይ እንደ እባብ ይሮጣል ልክ ነው ከዛ ውጪ ደግሞ ከእግሪ በታች ያለው ክፍል የተዘጋጋ ነው ትክክል አንድ ነገር ስመኝ ቀጥሎ አልፎ በዚህ በጣቲ ላይ ልክ እንደ መርፌ እየወጣ የሚወጋ ነገር አለ አሜን ልክ ነው እግዚአብሔር አሁን ዛሬ እነዚህ ነገሮች ይወገዱና ተቀብተህ አሜን ሃሌሉያ ሰይኔ ጌታ ነፃ ወጥቶ ይሄድ እሺ አሌክስ አቤት ይሄን ያማሃል አዎ በጣም ይሄን ያማሃል በጣም ያመኝ እንዳትከለከላ አዎ በደም ስማኝ አሁን እዚህ ጎንበስ ቀናትና የታለ አንድ ሰው አሜን አንድ ጊዜ ጸልያለሁ ከላዩ ሁሉም ነገር ይራገፋል ወገቡን ይፈትሻል በሰላም ይሄዳል አሜን ጆርጂሳ አባዬ አባ 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 አባዬ አባ አለማየሁን አንተ ታውቀዋለህ ቾንታስ አኩማ አልቶኒ ማሲ ለበኒ ማማ ነገር ይህን ሰዎች ወስዶ ከልክለዋል ሃሌሉያ ልክ ነው ከኪሲ ነው የወሰዱት ሃሌሉያ ተሰማኝ ነው አሜን ነው ገንዘብን ሰው ወስዶ ከልክለዋል ለሰው ሰጠ ሰው መልሶ አልሰጣ አዎ እንደሞኝ ነው የምትቆጠረው አዎ አንድ ነገር ልንገርህ አንድ ጊዜ ሲሰራ ይሳካል አንድ ጊዜ ይበላሽብሃል ትክክል ይሄ ሁሉ እየሆነ ያለው አንድ ነገር ልንገራችሁ ሞርተኛ ከምድር እስካልጠፋ ድረስ ትግል ይቀጥላል እየሰማችሁ ነው ሞርተኛን ሲታጠፉ ግን አርፋችሁ ትገኛላችሁ ስለዚህ ነው መጽሐፍ ሞርተኛይቱ በህይወት ሲኖር ዘንድ አትፍቀድለት የሚለው በናዝሬቱ ጌታ በኢየሱስ ስም ይሄ ቅባት እጁ ላይ የዘረጋሁት ከእንግዲህ ሲዘራ ይበቅላል ጆሳ ለፋንታስ ኤጌቤ ዊሳሙ ጋራ ባባ yes father yes 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 መልሰው yes yes አዙርልኝ እኔ አንድ ሰው ጌታ እሺ ቆይ አሌክስ ምንኛ ነው የምትችለው አደኛ ምንም ትችላለህ ይሄንና ይሄን ይወጋ እችን ነው የሚያምን ይነቀልልህ በናዝሬቱ ጌታ በኢየሱስ ሻይስታን ፓስታኮማ ወረባባባንዶ ረምፔ በናዝሬቱ ጌታ እዝም ብለህ አንተ እዝም ብለህ ዝም ብለህ ሂድ በሽታ 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 በናዝሬቱ ጌታ በኢየሱስ 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 ሙሉ ሰውነቱን ትለቃለህ ሙሉ ማንነቱን ትለቃለህ ሙሉ ስሜናውን ትለቃለህ እያየሁት ነው እየነቀለ እየወሰደ ነው በናዝሬቱ ጌታ በኢየሱስ ስምና ስልጣን ወደቀ አሌክስ ያዚጀ ብልግባ ራስ ብልግባ እሺ ስሜ አለማየሁ አንድ ግሪ ብዙ ቆይተ ስትነሳ እዚህ ጋር ይቆልፋል በጣም እንደ ሽባ ያስረኛል እስቲ ለጌታ ክብር ይሄ ቦታ ከፊት ሲተኛ ያማ አው በጣም በቃ ተኛ በቃ አሁን አንተ ለኛ ነግነን ይቆም አንተ እጅ ወደ ወደ ላይ እሺ እንደዚህ በዛ ብቻ ተኛ በሚያሚ ቦታ ብቻ ማለት ነው እሺ አሁን የህመም ስሜት አለ ምንም የለም ነፃ ነኝ ይበዛልህ ትሄዳለህ ይሳካልህ
እግዚአብሔር ታላላቅ መገለጦችን ያሳያል። በዚህ ከተማ ላይ የማትረባ ሰው በመሰልከው በአንተ አጋንንቶችን ይወጋል። የሰማይ አምላክ እግዚአብሔር እንደዚህ አለኝ፣ ከዚህ ሰዓት ጀምሮ ግሬሱ ተላልፏል አለኝ። የታለ ለጌታ ክብር የሚሰጠው አሜን። ክብር አለ ከፊት። አሜን። ምንድነው ያልኩሽ? ዘይት በዚህ ሶፍት ላይ አድርጌ ሰጥሻለሁ። ኪስ ውስጥ ታረግና በሚወረወረው ስፍራ ላይ ነው የምታስቀምጪ። አሜን። እግዚአብሔር ከአንቺ ጋር እንዴት እንደሚሰራ ጠላቶችሽ ያያሉ። አሜን። ከዛ በኋላ ቀኝ እጃቸውን ይሰጣሉ። አሜን። የስ ፋዘር ጊዜለሽም። አሜን። ይሄ ጊዜ ያንቺ ጊዜ ነው። አሜን። ለፈለፈሽ ምን አመጣች ነው? የስ አለቀሰሽ ምን አመጣች ነው? ጮሽ ምን አመጣች ነው? ለራሷ ምን አላት ነው የምትባል? እሺ አንተ ነገር ነግሬሻለሁ። ዛሬ ተነብያለሁ። ከዓለምነው ወደ ምነው የሚያመጣ ጌታ ታሪክሽን ቀይሮ ትወጫለሽ። ሻንቱ ከምጣሉ በርታሳቶ እግዚአብሔር እንዲህ ነው አለኝ፣ ይሄ ከተማ የኔ ነው ነው ያለኝ። አሜን አንተና ክብር እየተገለጠ ነው። ጮና ምን ባለኛታ እግዚአብሔር ኃይል እያጠፋ ነው። ጮና ምን ባለኛታ እስቲ ቀስቅሷ ሶፍቱን አምጪ። ስምሽ ማን ነበር? አዳነች። ይኸውልሽ አንቺ አሁን ሁላትሽን አልፎ ይጠዘጥዝሻል ነው አይደለም? ምንም ሳትጨምሪ ያልሽን ይወጋሻል። አይወጋሽም? ይወጋል። እግርሽን እንዲያርግና ፈትሽ በደንብ ተፈሪ ያለሽ ፈትሽ። ከዚህ ሰዓት ጀምሮ የአዶም ታሪኳ ተቀየረ። እጅሽን ዘርጌ ሶፍቱን እንዳልሽው ለሌላ ሰው እንዳሰጪ ሂጂና እዛች እኔ ባልኩት ቦታ ነው የምታደርገው። ከዚህ ሰዓት ጀምሮ በናዝሬቱ ጌታ በኢየሱስ ሞርተኛው ደንገጥ በኪፍሻልና ውሰጂ ለጌታ ክብር ሰጠው። አንድ ነገር ልንገር፣ የሰማይ አምላክ እግዚአብሔር ዛሬ ይቀባል። አሜን። እግዚአብሔር እንደዛ አለ፣ ከእስራት የፈታሁት ልጄ ነው አለ። አሜን። የሰማይ ነው ያወራው በደንብ ግልጽ ነው። ከእስራት ከታሰርክበት እግዚአብሔር የፈታ ልጅ ነው። አሜን። በደንብ ዛሬ የሰማይ አምላክ እግዚአብሔር አንተን የሚፈልገው እንድታገለግል ነው። አሜን። መጽሐፍ መጥቶ በእጅ ሲገባ ያለው አሜን። ስሚ ማን ነው? አዲነው የሰማይ ነው ያንተ ስራ እግዚአብሔር እንዲያለ ያገለግለኛል። ዛሬ ይቀባናል። አሜን። ወይ ትፈልገዋለህ? አዎ። እርግጠኛ ነህ? እርግጠኛ ነኝ በጣም። ይሄ ነብይ ገንዘቤን አበላሻብኝ እንዳትል ማለት ነው። እግዚአብሔር ፈቃደኛ የሆነው ሰው ነው ከወደድከኝ ተከተለኝ ይላል። አሜን። አይደለም እንዴ? ሃሌሉያ። ከጎኔ ላለ ሰው ዘና በርበት። ብዙ ሰው በሐሳብ ሄዶ እያየው ብዙ ሰው በሐሳብ ሄዷል። ክፈታፍ ወይ ምንድነው የሚከለክልህ? ውሃ ስትጠጣ ይርብሻል? አዎ ያምን በቃ አያምን ምን ከፈት በደምብ ክፈታፍ ይፈወስ። ለኛው በኢየሱስ ስምና ስልጣን ማራቢያ ዛይት ዥንጉርጉር የሆነ ድንጋይ ከጉሮሮ ጎትቶ ሲያወጣ ነው። ለጌታ ክብር ያስገባላችሁ። አዲኖ ለምን አርጋችሁ? ብዙ ሰዎች መጥፋት ነው የሚፈልጉ እንጂ ነው አይደለም? ትክክል ነው። ልትሄዱ ነው የሚፈልጉ። ይኸው ከኋላ ልክ ሰው ኳስ እየተጫወተ ጠረባ እንደሚመታ ሰው ሲል እሱ እግሩን አንስቷል። አረባ ሲመጡ እግሩ ተነስተዋል። የጌታ መንፈስ እንደዚህ አትገኝም ብለዋል። አሜን። እንካ ውሃን በደንብ አድርገህ ጠጣ። በደንብ እንደፈለግ ጠጣ። ዝም ብለህ አታስ ዝም ብለህ ጠጣ። ኢማሙን እያየህ ነው የምትጠጣው ነገር
አልጨመረ በእግዚአብሔር ህመሙ አለ አለ የለም አለ የለም በጌታ በኢየሱስ ተናግሬአለሁ በቤታችሁ ላይ ያለ በሽታ ልክ እንደዚህ በጌታ በኢየሱስ ለቋችሁ ይላል ቤታችሁ ለቋችሁ እና ምን ማለት ነው በጌታ እንደዚህ አይነት በሽታ ይዟችሁ የምትጨነቁ ሰዎች አሁን የለ እንደዚህ አይነት በሽታ ግራ ያጋባችሁ ሰዎች አሁን በሽታው የለ እንዴት አወቅ ለምን ይሰማል ፈሱ ሁሉ ይሰራ በናዝሬቱ ጌታ በኢየሱስ ታወገደ ለጌታ ክብር አስገባ አሁን እዚህ ጋር ኢየሱስ በል ኢየሱስ ይገምና ወዳቴ ነው ማለት ወዳቴ ነው ሃሌሉያ አሜን ሃሌሉያ አሜን እግዚአብሔር አለ ማንም የለም እግዚአብሔር አለ ማንም የለም እግዚአብሔር አለ ማንም የለም ናስ በጣም ትልቅ ስለማይ አንድ ነገር ስማ ዛሬ ጀምሪ በትክክል ከተጠቀም ከሁሉ ነገር ታመልጣለህ አሜን አንተ ምኞቴ ሁሉ ከፍታ ሐሳቤ ሁሉ ከፍታ ነው አይደለም ሁሉ ጊዜ ይሄን ነው የምታስበው ግን ይሄን ነገር ከፍታ ላይ ልትወጣ ስትል ያወርዳል ወጣው ስትል ያወርዳል ተሻገርኩ ስትል ያወርዳል ወጥቼ አመለጥኩ ስትል ያወርዳል ሄድኩ ስትል ከመንገድ ይመልሳል ሄጄ መሀል ደረስኩ ስትል ነው መልሶ የሚያመጣል ዛሬ አንድ ነገር ይሆናል በደንብ ስማ እግዚአብሔር ያለኝ ነው ማለት እግዚአብሔር ካንተ የሚፈልገው ነምበር 1 ጸሎት ብቻ ነው የሰማኸኝ ነው ከዚህ በፊትም እንደዛ ነው የምናገረው ስለ ጌታ ከበረሰ ከጥያቄ መውጣት የምትችለው አለ በርን ዘግተህ በፊቴ ግንባሬን መሬት አስነክተህ ስጮ ብቻ ነው አይደል አሜን አሜን ነው አሜን መጽሐፍ ቅዱስን ከፍተህ በደረት መጽሐፉ ላይ ተኝተህ ስጮሃል ትክክል ነው በቤቴ ላይ መጽሐፍ ከፍተህ ልክ እንደዚህ ገልብጠህ በላዩ ላይ ተኝተህ ስራዬ ነው ስለ ጌታ ክብር አንድ ነገር አለኝ ጌታ ከእንግዲህ አለኝ እሺ አንተ የሚያሳልፍ እኔ ነኝ አለኝ አሜን ኮከቦች ተደርድሩልሃል አሜን መጽሐፍ ቅዱስን ከፍ አድርገህ ያድናል እያስጮሃል አሜን የአምላኬ መንፈስ እንደዚህ ነው የሚለኝ ጠላት ጌታን እንድታገለግል አይፈልግም ለንገር አይፈልግም እኔ አንተ የአይሁዶችን ኩፍያ ጭንቅላት ላይ አድርገህ ነው በደምብ ስም ይሄ ኩፍያ እዚህ ጋር ሆኖ ነው የጌታ መንፈስ እየሳባ አንተ ሙሉ ሲያደርግልህ አሜን አሁን ስራዬ ነው ብለህ በቤት ላይ በደረተኝተ እያነባ ያለበትን መጽሐፍ ከፍ አድርገህ ታወጣለህ አሜን ታሪክ ይቀየራል አሜን ከፍታ ላይ ትወጣለህ አሜን ከእንግዲህ አትመለስም አሜን ከእንግዲህ በጌታ በኢየሱስ ሞክረህ አትመለስም አሜን አንድ ሰው አሜን ይበለስት ወሳራ ምላሽ ጌታ ይፈልጋል ልጆና አሜን ማለት ነው ጊዜ አሁን ነው አሜን አሜን ጊዜ አሁን ነው አሜን ታሪክ ሊቀየር ጊዜ አሁን ነው አሜን አንተ ነገር ስማ አንተ የእግዚአብሔር ድምጽ ትሰማለህ በደንብ ሰማለህ ለራሱ በደንብ ስማ በደንብ ነው ምሳሌ ይሄንን ድምጽ ለመረበሽ ጆሮ ላይ ሲያናውጥ ያያል ልክ የእግዚአብሔር ድምጽ እየሰማ ሌላ ድምጽ ሲያልፋል የእግዚአብሔር ድምጽ እየሰማ ሌላ ድምጽ ሲያልፋል ይሄ ድምጽ ሁሉ ጊዜ አንድ ነገር አስብ አንድ አገልጋይ ወይንም አንድ እግዚአብሔርን የሚፈራ ሰው ወይንም አንድ ከእግዚአብሔር ጋር አብሮ የሚያሳልፍ ሰው ወዳ ማወቅ ያለበት ይሄንን ድምጽ እጆቻችን ወደ እሱ ዘርጉ በደምብ ስም ከዚህ ሰዓት ጀምሮ ጥያቄ ተነስቷል አሜን ጀምሪያ ታቆመ አሜን ከለረትስ ብሪት ተመቷል አሜን አንድ ድምጽ ብቻ ትሰማለህ ያ ድምጽ ያወጣል አሜን በድረቲ ተኝተ በመጽሐፍ ላይ መጽሐፍ ቅዱስን ዘርግተ እነሆ በእግዚአብሔር ፊት ሲታለቅስ የነበርክበትን ጩኸት እግዚአብሔር ሰምቷል አሜን አሁን ጊዜ ነው ብሎኛል ከዚህ ሰዓት ጀምሮ መልካም ሆነዋል አሜን በናዝሬቱ
ሰው በትንበር አንተ ብታው በቃ ስማ እኔም ካንተ ጋር ከማማ ሰው ቆሞ ነው የሚያየው የሰማው ባንተ ጋር እንደዚህ አይነት ነገር ትናንት ዳኖ የጀመረ የአንዲት ሴት ልጇን ጆሮን እንደሚያሞዝ ዜጋ ሲናገር ሰማችሁ አይደል? ባለፈው ከዳጁ ላይ ተጠሽ ሴት በደም ስሙ እኔ ሰው እንዲፈወስ ስለሚፈልግ እቺን ያዝ ወስዴ በእናቴ ላይ የእናቴ እግራቸው በደም ስሙ እግራቸው ሽባ ሊያረግ ከዚህ ቀጥሎ እዚህ ጀርባቸው ላይ በደም ስሙ ቀጥሎ አንድ ጆሮአቸው ይሄንን ፓርት ከፍሎ ቀጥሎ እጃቸው ያቃጠለ ለብዙ ጊዜ በደም ስሙ ለብዙ ጊዜ ቆይቷል በጣም አሁን እሳቸውን እዚህ እያየሁ ስለሆነ ነው ምነግር አቃጠለም በላም ፈጃቸው ይሄን ዘይት ውስጥ ካረጋለህ የሰማይ አምላክ እግዚአብሔር ይፈውሳቸዋል አሜን የምንምን ሰው ካለ አሜን አይልም አሜን ግደለ እጮና አሜን በል አሜን እሺ ወይ እግራቸውን እንደሚያማቸው እሳቸው እዚህ የሉ እኔ የሚያውቅበት ሌላ ነገር ይኖራል ምንም እሺ አንድ ነገር ስማ እንደው አካሄዳቸውን ማለት ነው ወደ አንድ ጎን አረጋል አካሄዳቸው ልክ ነው ጂሰስ አረጋለ ልክ እንደዚህ ነው ማለት ልክ ነው አሁን እሳቸው ሲሄዱ እያየሁ ነው መንፈስ አምላክ አምላክ እንደዚህ አለ ዛሬ ይሄንን ዘይት ወስዶ ልጄ በእምነት ይጸልያል እሱ ለሱ እምነትን መለማመድ ይሆናል እሱ አገኝ ተፈወሳለች አሜን ወይኔ ጌታ ክብር የሚያስገባ ሰው ነው ትጸልይላቸዋለህ ጸጋው ዛሬ ባንተ መስራት ይችላል አሜን አሜን ውስጥ ላይ በቃ የቅባት ምኞት እንዳለ እኮ እያየሁ ነው በጣም ስትቃጠል ነው የሚያየው በቃ እሱ ነው ይንተከተካል ውስጥ ላይ ሌላ ነገር አልፈልግም በቃ ይሄ አሁን እንደሚወጣ እየነገርኩህ በቃ ጥያቄን እግዚአብሔር መለሰልህ አሜን በናዝሬቱ ጌታ በኢየሱስ ስም እና ስልጣን የሰማይ አምላክ እግዚአብሔር እንዲህ ብሎኛል ከዚህ ሰዓት ጀምሮ በአንተ እኔ እሰራለሁ አለ ፍሬንታ አሎባዳ ሳኩ ሉሽ ኤልቤ የስ ፋዘር አመሰግናለሁ ይቃባ 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 አስቀምጦት ይሄ መሃል ልክ ነው ና እዚህ ጋር ሆነ መፈወስ ትፈልጋለህ? እንደዚህ አይነት ሰው ነው የምንፈልገው አሁን ስትል እግዚአብሔር ራሱ ሊፈውስ አጠገቤ ላይ ነው የሚቆመው አሜን እየተንቀጠቀጠ ነው ይሻቸው እየጎተተ እየወጣ በናዝሬቱ ጌታ በኢየሱስ እየሰማ እያዳመጠ እየወጣ ነው ያለው የስ 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 ውጣ ውጣ ኦፕራሶን አይሆንም ውጣ ኦፕራሶን የሚባል ነገር የለም ውጣ ውጣ ነው ብለህ ይኸው እየሞሸሸ ነው እየተገለማመጣ እየሞሸሸ እያየሁ ነው ስለዚህ እያልኩ ነው እየተመላለሰ እያየሁ ነው ያው እንዲህ እየተገለማመጣ አንድ ምላጭ የያዘ መልአክ እየቆራረጠ እያየሁት አረባት አሜን በል እንጂ እባክህ በጌታ በኢየሱስም የኦፕራሶን ስፕሪት ተሰበረ ተደረበ ተከቡራ ማማንዶ አሜን ኢየሱስ ስምና ስልጣን ወጣ
እስቲ አንድ ሰው ለጌታ ክብር ያስ ሃሌሉያ አለ ጌታ ምን ወለኛታ ወዴ እስቲ ምን ተሰማ በጣም ደስ ይላል። በጣም ደስ አለ አንተ ነገር አሁን ያንተ ሰውነት ማለት ነው አንዳንድ ጊዜ ያስተነግጣል ቁርጥ ነው ማለት ልክ ነው ቁርጥ ነው ማለት ልክ ቢስለት እንዳገኛ ሰው ጌታ እንዳለ ኦፊስልበት ነው የገባበት ኦፕራሲዮን ሊያደርገውና በዛው ይዞት ይሄዳል የሰማይ አምላክ እግዚአብሔር ኦፍ ያለበትን አንደበት በቃ በሽታው ነቀለው ወሳና ለጌታ ክብር አሰጥም እንዴ ከዚህ ሰዓት ጀምሮ በአንተም ላይ በዘርህም ላይ በመንገድህም ላይ በሽታ አይሆንም በሰላም ለጌታ ክብር እስከ Jesus, hey, yes, first time at my gate, the Bible, he likes us of the far. By Jesus, by Jesus, by Jesus, by Nazareth to get up in Jesus, by Nazareth to get up in Jesus, by Nazareth to get up in Jesus. Gelmita. Udah kalay. Şaskamat. Ben Nazareth o get up in Jesus. Hey. Asa. Kibam. የለም የሶስት ዓመት ምንም የለም በያባየው እርግጠኛ ትኖራለህ በናዝሬቱ ጌታ በኢየሱስ ከዚህ ሰዓት ጀምሮ ታምራት ሆነዋል ለጌታ ክብር ስጡ ታምራት በሕይወቱ ላይ ሆነ የተኛል ጥሩ ምን ያህል ጊዜ ሆነ? አንዳንዴ አሞኝ ከዛ ይተዋል ከዛም አሞኝ ይተዋል ያው አልፎ ያማል ቢያንስ አንድ 5 ወር ነው 5 ጌታን ታምናለህ? አሁን እንደሚፈውስህ አሁን እንደሚቀየር ያድና አሜን ይፈውስ መንፈስ ቅዱስ